በብርሃናማዋ የኢትዮጵያ መዲና አዲስ አበባ አንዲት ታናሽ ልጅ ተስፋ የሞላበትን ወደፊት ሕይወት ታለም ነበር። ስሟ ሐና ዓለሙ ይባላል። በወላጅ አልባ ሕፃናት ማደጊያ ውስጥ ያለች ዕጣ ፈንታዋ ሁል ጊዜ እዚያው መቅረት እንዳልሆነ በሕፃን ዕድሜዋ ታምን ነበር። ሕይወት የተሻለ ነገር እንደደገሰችላትና አንድ ቀን አፍቃሪ ቤተሰብ እንደምታገኝ ሙሉ እምነት ነበራት። ሐና ዓለሙና ታናሽ ወንድሟ በሕፃንነት ዕድሜያቸው ወላጆቻቸውን በሞት አጥተው በሕፃናት ማሳደጊያ ውስጥ ነበሩ። በ2008 እንደ አውሮፓውያን አቆጣጠር ያለመችውን ተስፋ እውን የሆነ መስሎ ነበር። ከዋሽንግተን ስቴት አሜሪካ የመጡት ላሪና ካሪ ዊሊያምስ የተባሉ ባልና ሚስት ሐናን በሕጋዊ መንገድ በጉድፍቻ ሊያሳድጓት ወሰዷት። በአብዛኞቹ በማደጎ ወደ አውሮፓና ወደ አሜሪካ እንደሄዱ ልጆች ሁሉ ሐና ወደ ተስፋይቱ ምድር ሀገር አሜሪካ ስትጓዝ አዲስ ስም ተሰጣት። ሐና ግሬስ ሮዝ ዊሊያምስ ተባለች። ከሷ ጋር ኢማኑኤል የተባለ ሌላ ትንሽ ኢትዮጵያዊ ልጅም አብሮ ተወሰደ። ሐናና ኢማኑኤልን ለማሳደግ ወደ አሜሪካ የወሰዷቸው ባልና ሚስት ቤተሰቡ አስቀድሞ 7 የራሳቸው ባዮሎጂካል ልጆች ነበሯቸው። በሰዎችና በማህበረሰቡ ዘንድ ቤተሰቡ በጣም ሃይማኖተኛና ወላጅ አልባ ልጆችን የሚረዱ ደጋግ ሰዎች ተደርገው ይታዩ ነበር። ሐናም የብቸኝነትና የወላጅ አልባ ሕይወቷ ያበቃ መስሏት ነበር። ነገር ግን ያቺ ታናሽ ልጅ እግሯን ያስገባችው ወደ ተስፋ ሀገር ሳይሆን ወደ ገሃነመ እሳት ነበር። ያ በሕፃን ዕድሜዋ ያለመችው የተስፋው ሕልም በቅጽበት ወደ አሰቃቂ የጨለማ ሕልም ተቀየረም። ላሪና ካሪ ዊሊያምስ ሐናንና ኢማኑኤልን ከራሳቸው ልጆች በመለየት ዘግናኝ አካላዊና ስነልቦናዊ ስቃይ ያደርሱባቸው ጀመር። ሐና ከሌሎቹ የባዮሎጂካል ልጆቻቸው ተለይታ ቁልፍ ባለው ጨለማ ክፍልና በዕቃ መካማቻ ጎተራ ውስጥ እንድትታሰር ትደረግ ነበር። የምታገኘው ምግብ እንኳ ከሌሎቹ የተለየ ነበር። የበሰበሰ፣ የደረቀ ወይም በውሃ የተዘፈዘፈ የተረፈ ምግብ ብቻ ይሰጣት ነበር። የሐና ዓለሙ መከራ ግን በዚህ ብቻ አላበቃም። ሐና ዓለሙ ከቤተሰቦቹ ልጆች በተለየ በውጭ በተዘጋጀ ጊዜያዊ የፕላስቲክ መጻደጃ ቤት እንድትጠቀምም ትገደድ ነበር። በፕላስቲክ ቱቦም ትገረፍ ነበር። በሌሎች ልጆች ፊትም ያዋርዷትና ያሳንሷት ነበር። የሚገርመው ደግሞ ይህን ሁሉ ጭካኔ እያወረዱባት፣ ይህን ነገር ግን ታዛዥነትን ማስተማርና በእግዚአብሔር መንገድ ማደግ እያሉ ይጠሩት ነበር። ሐና ዓለሙ የእንግሊዝኛ ቋንቋ እንኳን በደንብ ሳትችል ያለምንም ጥያቄ በዚያ ቤት ውስጥ ታስራ ታለቅስ ነበር። ግንቦት 12 ቀን 2011 እንደ አውሮፓውያን አቆጣጠር በዚያች ሌሊት የዋሽንግተን አየር በጣም ቀዝቃዛና ዝናባማ ነበር። ቅዝቃዜው እስከ 4 ዲግሪ ሴንቲግሬድ ይወርድ ነበር። ላሪና ካሪ ዊሊያምስ አልታዘዝሽም በሚል ተልካሻ ምክንያት ሐናን በዚያ በሚቀዘቅዝ ውጭ በጓሮ ውሃ ማስተላለፊያ ቱቦ ወይም ደግሞ ጋርደን ሆስ ላይ በቀዝቃዛ ውሃ እንድትታጠብና ውጭ እንድታድር ያደርጉ ነበር። ሐና በብርድ እየተንቀጠቀጠች ታለቅስ ነበር። ይህን ጭካኔ እየተደጋገመ ሲሄድ ሐናን ወደ ተለያዩ በሽታዎች ዳረጋት። ያቺ ታናሽ ልጅ ከነበራት ከፍተኛ የፖታሽየምና የምግብ እጥረት እንዲሁም ከአካላዊ ጉዳት የተነሳ ያንን ብርቱ ቅዝቃዜ መቋቋም አልቻለችም። አንድ ቀንም እንደተለመደው ሐና ዓለሙ በዛ ቅዝቃዜ በውጭ አደረች። በዚያች ሌሊት ግን ከቅዝቃዜው በተጨማሪ ኃይለኛ ዶፍ ዝናብ ይዘንብ ነበር። ቅዝቃዜውና ዶፍ ዝናቡ መቋቋም አቅቷትም ጭቃው ላይ ወደቀች። እኩለ ሌሊት አልፎ ሌሊት 7 ሰዓት ላይም ካሪና ላሪ ሐናን ሊመለከቱ ከቤታቸው ወጡ። ሐና ግን በዛ ሰዓት ጭቃው ላይ ወድቃ ቅዝቃዜ ወሯት ነበር። ላሪና ካሪ ዊሊያምስ ሐናን ሊቀሰቅሷት ቢሞክሩም እንኳን ልትነቃላቸው አልቻለችም። ስለሆነም ወደ ፖሊስ ደወሉ። ፖሊስ ወደ ቤቱ ሲደርስ ሐና ውጭ ወድቃ አገኛት። ወደ ሆስፒታል ቢወስዷትም እንኳን ሕይወቷን ማዳን አልተቻለም።
ሐና ዓለሙ በከፍተኛ ቅዝቃዜ ወይም ደግሞ በሃይፖተርሚያ በምግብ እጥረትና በደረሰባት አካላዊ ስቃይ ምክንያት ሕይወቷን በዚያ በባዕድ አገር አለፈም። የሐና ዓለሙ ሞት መላውን አሜሪካንና ኢትዮጵያውያንን አስደነገጠም። ፖሊስ በቤቱ ውስጥ ባደረገው ምርመራ በርካታ የጭካኔ ማስረጃዎችን አገኘ። ከሁሉም በላይ ግን በቤቱ ውስጥ የተገኘው ቱ ትሬን አፕ ኤ ቻይልድ የተባለ መጽሐፍ ነበር። በሚካኤልና ዴቢ ፐርል የተጻፈው ይህ መጽሐፍ በልጆችን በፕላስቲክ ቱቦ መምታት፣ በቀዝቃዛ ውሃ መታጠብና ምግብ በመከልከል መቅጣት እንደሚገባ የሚያስተምር መጽሐፍ ነበር። ወላጆቹ ይህን መጽሐፍ እንደ መመሪያ ይጠቀሙበት እንደነበርም ተረጋገጠም። በሀገረ አሜሪካ የሚኖሩ ኢትዮጵያውያንንም የሕግ ሂደቱን በጥብቅ ተከታተሉት። በመንግስትም ላይ ከባድ ጫና አሳረፉም። ከብዙ ሂደት በኋላም በ2013 እንደ አውሮፓውያን አቆጣጠር የፍርድ ቤት ሂደቱን ተጠናቀቀም። ካሪ ዊሊያምስ የተባለችው ወይም ደግሞ እናትየው በሕፃን ግድያ ወይም ደግሞ ሆሚሳይድ ባይ አቢዩዝ እና በከባድ ጥቃት በዳይ ሆና ተገኝታ የ37 ዓመት እስራት ተፈረደባት። ላሪ ዊሊያምስ ደግሞ ወይም ደግሞ አባትየው በነፍስ ግድያ ማንስላውተርና ጥቃት አድራሽነት የ28 ዓመት እስራት ተፈረደበት። አማኑኤል ጨምሮ የቤቱ ልጆችን በሙሉ ከቤቱ ተወሰዱ። ከቤቱ ተወስደውም በመንግስት እንክብካቤ ስር እንዲሆኑ ተደረገም። ኢማኑኤል የተባለው ወንድሟም ቢሆን የሐና ዓለሙን ያህል በደል ባይደርስበትም ብዙ ግፍና በደል ግን ይደርስበት ነበር። በተለየ ቤት ወይም በሽንት ቤት መቆለፍ፣ መገረፍና የተለየ ምግብ እንዲበላ መደረግ ሁሉ ይደርስበት ነበር። ስለሆነም ይህን ግፍ ያየ ሕፃን መንግስት በራሴ በእንክብካቤ ነው የማሳድገው ቢልም ይህን ታሪክ የሰሙ ብዙ አሜሪካውያን ግን ልጁን በእንክብካቤና በርህራሄ ለማሳደግ ወደ መንግስት አመለከቱም። ስለሆነም አንድ ቤተሰብ በጥብቅ የመንግስት ክትትል ስር ሆኖ ኢማኑኤልን በርህራሄና በእንክብካቤ ለማሳደግ ቃል ገብቶ ኢማኑኤልን በማረጎ ወሰዱት። የሐና ዓለሙ ታሪክ ተራ የጭካኔ ታሪክ ብቻ አልነበረም። ይህ አሳዛኝ ፍጻሜ በሀገር አሜሪካና በኢትዮጵያ መካከል የነበረውን የዓለም አቀፍ ጉድፍቻ ሕግና ቁጥጥር ሙሉ በሙሉ እንዲቀየር ያደረገ ነበር። ኢትዮጵያ ከዚህ ዘግናኝ ፍጻሜ በኋላ በ2018 እንደ አውሮፓውያን አቆጣጠር ዜጎቿን ለአሜሪካና ለሌሎች ሀገራት በጉድፍቻ መስጠትን ሙሉ በሙሉ አገደች። ሐና ዓለሙ ተስፋንና ፍቅርን ፍለጋ ነበር ከአዲስ አበባ ወደ አሜሪካ የተጓዘችው። ነገር ግን ፍቅር በጠበቀችበት ቦታ ያገኘችው ገደብ የሌለው ጭካኔን ነበር። የሐና ታሪክ ስለ ሕፃናት መብት፣ ስለ ጉድፍቻ ሥርዓትና ድክመትና በሃይማኖት ስም ስለሚሸሸጉ አደገኛ አስተሳሰቦች ለዓለም ትልቅ ትምህርት የሰጠ ነበር። ዛሬ ሐና በአካል የለችም። ነገር ግን ስሟና ታሪኳ በፍርድ ቤትና በታሪክ መዝገብ ውስጥ ለዘላለም ይኖራል። የተስፋ ምልክትና የማይጠፋ የህሊና ቁስል ሆኖ እየተዘከረ ይኖራል። ሰላም የተወደዳችሁና የተከበራችሁ የዚህ ቻናል ቤተሰቦች፣ ለዛሬ ይዘንላችሁ የቀረብነው እውነተኛ ታሪክ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ በሌላ ታሪክ እስክንገናኝ ቸር ሰንብቱ።